አመሰግናለሁ ኮሎኔል ጌትነት። እንግዲህ እንደሚታወቀው በኦሮሚያና አማራ አንዳንድ አካባቢዎች በተፈጠረው የሰላም እጦት ችግር መከላከያ ሰራዊታችን ህግ የማስከበር ተልእኮን እየፈጸመ ነውና እስኪ በህግ ማስከበር ተልእኮ ላይ የተገኙ ውጤቶች እንዲሁም ደግሞ አሁን የመጣው ነባራዊ ለውጥ ምን ይመስላል የሚለውን ከርሱ አንደበት ቢገለጽ። በኦሮሚያም ሸኔ በአማራ ክልልም ይሄ ጽንፈኛ ኃይል ወረዳዎችን ዞኖችን አክቲቭ እንዳይሆኑ ክልሎችን የመገዳደር ከዛ ደግሞ ወደ ፌደራል መንግስት ቅድም እንዳልኳችሁ 4 ኪሎን በዚህ ጊዜ እንገባለን ወዘተ አዲስ አበባን ከበናታል በቅርብ ርቀት ላይ ነው ያለነው ባህር ዳርን ያዝን ወይ ጎንደርን ያዝን ምናምን የሚባልበት ለኛ ለሰራዊት የቅርብ ጊዜ ትዝታችን ነው። መስዋዕትነት እየከፈልንም እንዴት እንዳረጋጋ ነው ይታወቃል። አሁናዊ ሁኔታው በኦሮሚያ ያለው ሁኔታ ነቀምት ከተማ የአውሮፕላን ማረፊያ መስራቱ ምናምን ብቻ እንዳታዩት የወደብ ከተማ በሚመስል መልኩ የሚያድረው መኪና የህዝቡ እንቅስቃሴ ምናምን የሰላም ድባቡን ስታዩት የተለየ ነው። ሰራዊታችን በከፈለው መስዋዕትነት በብዙ ሺዎች የሚቆጠሩ በሰላም ከክልሉ መንግስት ጋራ እየተደራደሩ ሰራዊቱን በሚያደርገው እገዛ ወደ ሰላም አማራጭ ገባዋሉ። በአገር ሽማግሌ በአባገዳዎች በሚደረግ በህዝብ በሚደረግ እንቅስቃሴ ወደ ሰላም ህይወት የመጡ በጣም በብዙ ሺዎች የሚቆጠሩ አሉ። ይሄ ይበል የሚያስብል ነው። አንደኛ ራሱን ህይወቱን አያጣም፣ ሌላ አይገልም፣ ንብረት አያወድምም። ይሄንን አፕሪሺየት ማድረግ መቻል አለብን። እኛም ይዋጋናን እንጂ ከሰላም ከመጣ በኋላ መታወቁት ነው ወይ ተማርኳል ወይ እጅ ሰጥቷል ወይ በሰላም ገብቷል ብለን ኦሬዲ ጨዋታ አለቀ ነው። አፈሙዝ እስካዞረ ድረስ ነው ጥርሳችን ነክሰን የምንዋጋው ጥላት ብለን እሱም ጥላት ብሎን የምንዋጋው። እዚህ ላይ በደንብ ሊታይ ይገባል። አሁን ኦሮሚያ ክልል ያለው ሁኔታ አልፎ አልፎ የሚንቀሳቀስ ካልሆነ በስተቀር ይሄ ነው የሚባል ኃይል ኑሮ ሰራዊቱን የሚገዳደር ልማት የሚያደናቀፍ ምናምን የሚሆንበት ደረጃ ላይ አይደለም። የክልል መንግስትም የዞንም የወረዳ የቀበሌም ተረጋግቶ መንግስታዊ መዋቅሩን አድርጎ ወደ ልማት ስራው ገብቷል። የተሽሎከለከ ሰላም አለው ለማለት የሚደረግ ጥረት ግን በሚዲያውም በምኑም አለ። ይሄ ደግሞ በክልሉም የጸጥታ የመስተዳደር አካላት እገዛ በህብረተሰቡም ሰራዊታችንም አሁን እንቅስቃሴ ላይ ስላለ መልክ ያስይዘዋል። በአማራ ክልል መጀመሪያ አካባቢ ያደርገው የነበረው በክልሉ ተጽዕኖ ይፈጥረው የነበረው ሁሉ ነገር ቆሞ መንገድ ተዘጋግቶ የኢኮኖሚ እንቅስቃሴ ሁሉ ታግዶ አመራሩ እንደልቡ ስራውን የማይሰራበት መንግስትም ያቀደውን ልማት የማያካሂድበት ነበር። አሁን መንግስት ያቀደው የኮሪደር ልማት በሉት ምናምን በጎንደር በባህር ዳር በወሳኝ ከተሞች በሚባለው በደብረ ብርሃን በደብረ ማርቆስ በተለያዩ ቦታዎች ይሄ እንቅስቃሴ አለ። የልማት እንቅስቃሴ ብቻ ሳይሆን የተለያዩ ማህበራዊ ክንውኖችም በደንብ እየተከናወኑ ነው። የክልሉ መንግስት እንዲሁ ወደ ወረዳዎች በስርዓት እያጠናከረ ቀበሌዎችን እየያዘ የተወሰኑ ስፖቶች እና በሚዲያ ላይ ያለው ተጽዕኖ ካልሆነ በስተቀር ይሄ ነው ተገዳዳሪ ኃይል ኑሮ እንዲህ ያደርጋል ምናምን መከላከያን ይገጥማል ወዘተ የሚባለው ነገር እሱ ተረት ነው። አሁን ቅድም እንዳልኳቸው 4 ኪሎ ምናምን ቀርቶ ምን ያክል ኪሎ ሜትር እንደራቁ ባናውቅም አመሽሎክለክ ያለፈ ሌላ ነገር የላቸውም። ኮሎኔል ጌትነት ሰፊ ማብራሪያ ሰጥተውናል። ምናልባት በዚህ አጋጣሚ የሚያስተላልፉት መልእክት ካለ ከዚህ በኋላ የመጣውን ሰላምን የማጽናት ስራ ከሁሉም ዜጋ ይጠበቃል። ሰራዊታችንም እሱ ነው እያደረገ ያለው። እንደምታውቁት ጄኔራል መኮንኖች ሳይቀሩ ሲነር ጄኔራሎች እያንዳንዱ ከማዕከልም ወርዶ ህዝብ እያወያየ የጸጥታ ስራውን እየደገፈ ብዙ ነገር ለማስተካከል ጥረት ተደርጎ ውጤት ተገኝቶበታል። ይሄንን የተገኘው ውጤት መንከባከብ ያስፈልጋል። መከላከያ የሚያደርገው ነገር ተሰማርቶ በጣም ብዙ ነገሮች ሰርቷል። የተገኘው ውጤት የሚታይ ውጤት አለ። ይሄንን የተገኘ ሰላም እየመጣ ያለ ልማትን ለማስቀጠል ሰላምን ማጽናት ላይ ርብርብ መደረግ መቻል አለበት። ይሄ መከላከያ ብቻ ሳይሆን እያንዳንዱ ዜጋም ስራ ነው። መከላከያ ጎን ተሰልፎ ህዝባችንም ሰላሙን እንዲያጸና እንዲያረጋግጥ በዚህ አጋጣሚ መግለጽ እፈልጋለሁ። እንደተባለው በትግላችን በመስዋዕትነታችን አሁንም ሰላማችን እናረጋግጣለን፣ ኢትዮጵያ እናሻግራለን። በእኛ ዘመን በእኛ ጊዜ ኢትዮጵያ አትፈርስም። የቃል ብቻ ሳይሆን በተግባር እያደረግነው ስላለ ልማቷም ተፋጥኖ ታድጋለች፣ ትበለጽጋለች የሚል እምነት አለኝ። ይሄንን ለማለት ነው።